እነዚህ ሁሉ የዛን ጊዜ ነው አብረን ባንድ ላይ ተምረን ወዲያ እነሱም በየቦታቸው ሄዱ። እንደዚሁ እየተመረቁ እኔም መጥቼ እዚህ አርባ መድኃኔዓለም የሚባል ቦታ አለ ደንቢያ ውስጥ እዚያ ተቀምጬ ሳለ አላ ቀደም የነገርኳቸው አጃፋሽን የሚባል ሰዎች እዚያ ልጆቻቸውን ሊጠይቁ መጥተው ተማሪዎች ነበሩ። እዚያ አንስተው ይዘውኝ ሄዱ። እዚያ 1 አመት ተቀምጬ 40 ዓመተ ምህረት ነው። እዚያ አንስቼ የቅድም አላችሁ ጉራምባ ነበሩ። አለቃ ፈጠነ የሚባሉ የድጓ መምህር ነበሩ። እነዚያ ቦታውን እዚያ ሰጡና እዚያ ሰርተን እዚያው በዛቸው አካባቢ 1-3 አመት አስተማሩኝ። እዚያ ስማዳ አልኩኝ። ስማዳ ደግሞ 4 አመት አስተምሬ እንደገና ከዚህ ደግሞ እንዲያው ሰዎች ይዘው ይመጡ እዚህ ገባሁኝ። አሁን አለሁኝ እዚህ። ከስንት አመት ጀምሮ ነው እዚህ ወንበር ዘርግተው ያስተማሩት? እዚህ በ50 ዓመት ይመስለኛል። በ50 ዓመተ ምህረት 50 ዓመት ያህል አስተምረዋል ማለት ነው። እዚህ ወዲህ ነው ያስተማሩ። በ53 ይሆናል 55 ዓመት ይመጣል። 55 ዓመት ሆናቸው። 53 ዓመተ ምህረት ነው ጉባኤ ተክለው ማስተማር የጀመሩት። አጠቃላይ በ40 ነው። በ40 ነው ጉባኤ አጠቃላይ ተከሉት። ዛራ ሚካኤል መቼ ነው የመጡ? በ50 ጀምሮ ደግሞ ዛራ ሚካኤል አለ። 53 እንዴ ነው። ለ53 ጀምሮ እዚህ የሚሰጠው ጉባኤ ቤት ምንድነው? የሚሰጠው ትምህርት ምንድነው? ይታ ቀኔ ቀኔ ብቻ ነው። መጽሐፍት አዲሳታው ታፍታ ነገስቱ የሚማር እየተቸገረ ነው እየጣረው እየሄደ። ሁሉም ትምህርት ይሰጣል እዚህ። አዎ እኔ አካናገረው እርባቅም ምርካና የተባሉ ቤቶች አባቶች የነን ታቦሮች የሚባሉ ነበሩ። ደሴ የነሱ እኛ መምህራችን መምህራት ይባሉ ነበር። እሳቸው ነው ይዘው መጡ።